እናንተ ጾም ሲያፈጥር ግን የሚሸክከው ማን ነው? እንደኔ ማለት ነው። ማለት የሆነ ወቅቱ ገብቷል አልገባም የሆነ ጣጣ የላቸውም አረቦች ማለት ነው። ፀሐይዋን ሳይሆን የሚከታተሉት አዛን ተደረገ አልተደረገ የሚለውን ነገር ነው የሚከታተሉት። እና እዛ ጋር በጣም ነው መፈራው እኔ ማለት ነው። ወላሂ ሱብሃንአላህ አዛን ሲል እስከሚል ድረስ በስኒ ቀድተው ነው ቡና ነሽ ሻይ ነሽ ቀድተው ያስቀምጣሉ ሾርባ ሳይቀርና ልክ አላሁ አክበር ሲል እንደው አላሁ አክበር የሚለውን እንኳን ይጨርስ አይመስለኝም ቶሎ ወዳፋቸው ሲያደርጉ ማለት ነው። ቁጭ ብለው ይጠብቁና ልክ አዛኑ ሲጀምር እነሱ ወዳፋቸው የሚሉት ነገር እኔ በጣም ስለምሸክክ መቼም ያው መቻኮሉ ቢወደድም ግን አረጋግጬ ነው እንትን የምለው እንጂ እነሱን ተከትዬ አላፈጥርምና ተጠንቀቁ ልላችሁ ነው። ጀንበሯ እኮ ጨረሯ ማለት ነው የፀሐይዋ ወገገን እንዳለ ነው አዛን የሚለው ራሱ ማለት ነው። እና እዚህ አንድ ኪታብ ስቀራ ደግሞ ምን ትዝ አለኝ ምን ይላል መሰላችሁ? ፈኢነል ሙአዚኒነ اليوم የዛሬ ጊዜ አዛን አድራጊዎች يغلب عليهم الجهل ጀህሉ የበለጠባቸው ናቸው። ያኔ ጀህሉ ያሸነፋቸው ናቸው። ከማወቃቸው አለማወቃቸው የበዛ ነው። ቢመዋቂት ሶላቲ በሶላት ወቅቶች ላይ ማለት ነው። فلا يعتمد على الاستطانة በዲስክም ላይ መደገፍ አይቻልም። አለቲ ያ የሆነ ዲስክ ማለት ነው። ዩድሩነሃ የሚያዞሩት የሆነ ወቅት አልፈጅር ወልመግሪቢ በመግሪብ ወቅትና በፈጅር ወቅት ላይ የሚያንቀሳቅሱት የሆነ ሰዎች ያንቀሳቅሱትና አዛን እንዲያደርግ የሚያደርጉት የሆነና በዛሬ ጊዜ አዛን አድራጊዎች መደገፉ ትክክል አይደለም። እህናሳ ወቅቱን ማወቁ ነው ማለት ነው በራሱ ጊዜ። እስኪ አሁን ፀሐይ ገብቷል ጭርስ አድርጎ ገብቷል ጨረሩን ጨርሶ ፈጅር ውስጥ እንዴት ነው የሚለውን ሲያስርም ሆነ ሲያፈጥርም መከታተል ነው እንጂ አዛን አድራጊዎችን መደገፉ ትክክል አይደለም ይላል ማለት ነው። ሱብሃንአላህ እና እንዳትሸወዱ።